Yantalabia Sinabdalaya Nuwaliboya Sitinabgay Pedusi malay Kapsi susanyi Sitinabgay Pedusi malay Kapsi susanyi Purkayi dil እንኳን አደረሳችሁ እንኳን አደረሰን። እንግዲህ የብልጽግና ፓርቲ ኢትዮጵያን ከያዘ ጊዜ ጀምሮ በርካታ የለውጥ ምዕራፎችን በኢትዮጵያ ደረጃ ያስከደ ነው ያለው። ብልጽግና አገሪቱን ከመረከቡ በፊት አገሪቱ በጦርነት በተለያየ ምክንያት የተበተነች እንዲሁም ደግሞ በአገሪቱ ላይ ያሉ ብሔር ብሔረሰቦች የእኩልነት መብት ያልተከበረ የተወሰኑ ብሔሮች ብቻ አገሪቱን የመራ የነበረ ነገር ግን ሌሎችን ባይተዋር አድርገው የነበረውን ብልጽግና አገሪቱን ከተረከቡ በኋላ እንደ ሀገር ኢትዮጵያ በርካታ የብሔር ብሔረሰቦች አገር ስለሆነች አገሪቱን መምራት ያለበት ሁሉም ብሔር ብሔረሰቦች በእኩልነት ተቻችለው በአንድነት ተባብረው አገርን ማቆም ይገባል በሚል ሁሉም የብሔር ብሔረሰቦች አገሪቱን እንድትመራ እድል የሰጠ ፓርቲ ነው። ስለዚህ ከዚህ አኳያ ሁሉም አካባቢ ላይ በልማት ተጠቃሚነት የፖለቲካ ስልጣን ተጠቃሚነት እንዲረጋገጥ ይሄ ብቻም ሳይሆን ብልጽግና ገና አገሪቱን ሲረከብ በርካታ ዜጎች በስደት የነበሩ በሃይማኖት ምክንያት በፖለቲካ ምክንያት ተበትነው የነበሩ ዜጎችን በመሰብሰብ እንደ ህዝብ ኢትዮጵያን አንድ በማድረግ እየመራ ያለ ፓርቲ ነው። ብልጽግና ፓርቲ በአጠቃላይ ሁለንተናዊ ብልጽግና በሰዎች ህይወት ላይ የሚሰራ እንደ አገር ለውጥን እየሰራ ያለ እየተጋ ያለ ፓርቲ ነው። ኢትዮጵያን ከዚህ በኋላ 2030 ላይ የአፍሪካ ወይም የዓለም ተምሳሌት ለማድረግ አቅዶ እየሰራ ያለ ፓርቲ ነው። በምርጫ ምልክታችንም ላይ አይታችሁ እንደሆነ ኢትዮጵያ ወደ ተምሳሌት ሀገር ነው የሚለው። ይህም በ2030 ላይ ኢትዮጵያ በፈረንጆች አቆጣጠር ላይ በዓለም ከፍተኛ ኢኮኖሚ ወይም ያደጉ ሀገሮች ተርታ እንድትሰለፍ አቅዳ እየሰራ ያለ ፓርቲ እንደሆነ ይታወቃል። ስለዚህ ከዚህ አኳያ በዋናነት ብልጽግና ፓርቲ ወጣቶችን እንደ አንድ የሀገር አቅም አድርጎ ነው ወስዶ የሚሰራው ማለት ነው። ወጣቶች የሀገር ኩራት ናቸው። ወጣቶች የሀገር ተረካቢ ናቸው። ወጣቶች አምራች ኃይል ናቸው። ያለ ወጣቶች የቆመች ሀገር የለችም። ወጣቱ በተለይ ወጣቶች ሴቶች በሌሉበት እነሱ ያልተሳተፉበት ኢኮኖሚ እነሱ ያልተሳተፉበት ፖለቲካ በሁለት እግር መቆም አይችልም። በተለይ ወጣቱ አምራች ኃይል ነው። አገር ተረካቢ ነው። በልማቱም ወጣቱ ነው ቅድሚያ የሚሰጠው። አገርን በመረከብም እንደዚሁ አገራችን ዳር ድንበሯ ተከብራ ተጠብቃ ያለችው በወጣቱ ኃይል ነው። በውትድርና ዘርፍም በልማቱ ዘርፍም
በትምህርቱ ዘርፉም አጠቃላይ ያለ ወጣቱ ኃይል የሚሰራ ነገር ስለሌለ በወጣቱ ላይ ትኩረት አድርጎ ብልጽግና ፓርቲያችን እየሰራ ያለ ፓርቲ መሆኑን ይታወቃል። ብልጽግና ፓርቲ ትልቅ ቦታ ሰጥቶ ለወጣቱ የሚሰራ ፓርቲ መሆኑን እየገለጽኩኝ በአጠቃላይ የዘንድሮ ምርጫችን ምርጫ ምልክቱ ስንዴ ነዶ ነው። ቅድም የተከበረው ዶክተር እንደገለጹት ብልጽግና ከዚህ በፊት አገሪቱን ከመረከቡ በፊት ኢትዮጵያ የምትታወቀው በድህነት ነው። ስንዴ ከውጭ በማምጣት ነው። ይህንን ብልጽግና አገሪቱን ከተረከበ በኋላ እርዳታ ስንዴ ከውጭ ማስቀረት ማምጣት ቀርቷል። ስንዴን ከውጭ በእርዳታ መልክ ማምጣት ሳይሆን ስንዴን እዚቹ በእኛ ሀገር አምርተን ወደ ውጭ ኤክስፖርት ማድረግ የጀመርነው በብልጽግና ፓርቲ ጊዜ ነው። ስንዴ እንግዲህ ለመጀመሪያ ጊዜ ቅድም ዶክተር እንደገለጸው እዚህ ዳምቢሌ ስንዴን መጀመሪያ ጊዜ ስናመርት አጋጣሚ የግብርና ጽሕፈት ቤት ኃላፊ ነበርኩኝ። ስንዴን ለመጀመሪያ ጊዜ እዚህ ስናመርት ነበረ። ከዚህ በፊት ስንዴን እንግዲህ እዚህ አካባቢ አይተን አናውቅም። ያው ከገበያ መጥቶ ነው ስንዴ እዚህ አካባቢ የሚበላው። ነገር ግን ስንዴን አሁን በአገራችን በአካባቢያችን በቀበሌያችን በሁሉም ቦታ በደጋም በቆላም ስንዴ አሁን የተመረተ ወደ ውጭ ኤክስፖርት ያደረግነው ያለ ነው ማለት ነው። ስለዚህ ምርጫ ምልክታችን ስንዴ የሆነበት አንደኛው ብልጽግና ከተረጅነት ወደ ረጅነት ወይም ስንዴ ምርትን ወደ ኤክስፖርት ያደረግንበት ምክንያት ስለሆነ ምርጫ ምልክታችን በምግብ ዋስትና ራሳችን ችለን ከድህነት ተላቀን የምንሄድበት አንዱ ተምሳሌት ወይም ለኛ ምልክታችን ስለሆነ የምርጫ ምልክታችን ስንዴ ነዶ ነው ያደረገው ማለት ነው። ሌላው ደግሞ ነዶ የሆነበት አንድነት ማሳያ ስለሆነ ተነጣጥለን ተለያይተን አንድም ውጤት ማምጣት ስለማንችል ተያይዘን ሴቶችን፣ ወጣቶችን፣ ሁሉም ብሔር ብሔረሰቦችን ይዘን በአንድነት ስንቆም ኢትዮጵያ መቆም ስለምችል አንድነት ያዋጣናል፣ መለያየት አያስፈልገንም። ስለዚህ ወጣቱን ነጥለን ይዘን ሴቶችን ትተን የተለያየ ብሔር ብሔረሰቦችን ትተን መጓዝ ወይም አገርን ማሳደግ ስለማንችል በአንድ ላይ የምንቆምበትን የአንድነት ማሳያችን ስለሆነ ስንዴ ነዶ ምርጫ ምልክታችን ስለሆነ ብልጽግና ፓርቲ እንግዲህ በዚህ ዓመት ቀጣይ ላይ ከተመረጠ በርካታ የልማት ራዕዮችን ሰንቆ እንደ ሀገር ኢትዮጵያን በ2030 በአፍሪካ ደረጃ በዓለም ደረጃ ተምሳሌት ሀገር ለማድረግ አቅዶ እየሰራ ያለ ፓርቲ ስለሆነ በዚህ በሰባተኛው ሀገራዊ ምርጫ ብልጽግና እንድትመርጡ እያልን ምርጫ ምልክታችን ስንዴ ነዶ ስለሆነ ቅድም እንደተገለጸው ምርጫ ሲደርስ ብቻ መጥቶ የሚንቀሳቀሱ አካላት አሉ። በ5 ዓመት በእኛ ሀገር የመስቀል ወፍ እንደሚባለው 5 ዓመት ሲሞላ መጥቶ ይሄ ጎደለ፣ ይሄን አደርጋለሁ፣ በእጁ የሌለው ነገር ይሄን አደርጋለሁ፣ ለወጣቱ ይሄን እሰራለሁ፣ ለቀበሌ ይሄን እሰራለሁ የሚሉ አካላት ምንም በእጃቸው የሌላቸውን አካላት መጥቶ የሚናገሩትን ነገር መስማት የለባችሁም። ስለዚህ ቀጣይ ምርጫ ምልክታችን ስንዴ ነዶ ስለሆነ ብልጽግና ቀጣይ ኢትዮጵያን ወደ ተምሳሌት ሀገር ለማሻገር አቅዶ የሥራ ስላለ ምርጫ ምልክታችን ስንዴ ነዶ ስለሆነ ስንዴን እንድትመርጡ አጠቃላይ እዚህ የተጋበዛችሁ ወጣቶች፣ ሴቶች፣ የቀበሌው ነዋሪዎች ምርጫ ምልክታችን ስንዴ ነዶ ስለሆነ ብልጽግናን እንድትመርጡ ያልን በአጠቃላይ እዚህ በዚህ መልኩ ተውባችሁ አምራችሁ ደምቃችሁ ብልጽግናን ለመደገፍ እዚህ ዛሬ ስለወጣችሁ በዞኑ መንግስት ስም እናንተን በጣም ያመሰገንኩኝ። በአጠቃላይ የምርጫ ምልክታችን ስንዴ ነዶ ስለሆነ ስንዴ ነዶ ምረጡ እላለሁ። አመሰግናለሁ።
sinabdalaya nuwali boya sitinabgay pedulsi malay kapsi susanyi sitinabgay pedulsi malay kapsi susanyi urkayi dil